በመጀመሪያ ይቅርታ ማብራት ጠፍቶብኝ እዚህ ጋር ላይ ታድርጌ ነው እንትን እያልኩላችሁ ያለው እና አብርሽ ሌላ ሴት ይዞ ሊመጣ ነው። አብርሽ ሌላ ሴት ይዟል። ሩታንም ሄርሜላንም አይፈልጋቸውም እያልኩኝ ትናንትም ዛሬም ከትናንት በፊትም ጀምሬ ወደፊት ቀን ከሳምንት በፊት ጀምሬ እየነገርኳችሁ ነበርና አያደርገውም አብርሽ ሄርሜላ ነው አያደርገውም ምናምን እያላችሁ የነበራችሁ ሰዎች አሁን ምን ትላላችሁ? ምን ተሰማችሁ? አሁን አብርሽ ማለት አንዷን ሴት ይቀምሳል ይተዋል፣ ይቀምሳል ይተዋል፣ ይቀምሳል ይተዋል። ልክ እንደዛ ነው የሚያደርገው አብርሽ ማለት ነው። ምንም አይነት ነገር ታማኝነት የለውም አብርሽ። አሁን ልጅቱ ማናት? ከየት ነው የመጣችው? እንዴት ተዋወቁ? ምናምን የሚለውን ደግሞ እኛ ቀድመን ከአብርሽ በፊት ከሳምንት በፊት ነበር ይሄን ቪዲዮ የሰራንላችሁ። ገባችሁ አይደለም? ከሳምንት በፊት ነበር አብርሽ ሌላ ሴት ይዞ ነው የመጣ። አብርሽ ሌላ ሴት ጋር ነው የሚሆን የሚፈልገው፣ ሁለታቸውንም አይፈልግም ነበር ብዬ ነግሬያችሁ የነበረ ማለት ነውና ብዙዎቻችሁ አያደርግም ምናምን እያላችሁ ስትከራከሩ ነበር። አሁን ምን ትላላችሁ? ምን ተሰማችሁ? አሁን ላይ ምን ተሰማችሁ? እኛ ከነ አብርሽ በቃ የሚያደርጋትን ነገር ሙሉ እኛ ድብን አድርገን እናውቃለን፣ ድብን አድርገን ማለት ነው። ስለዚህ አሁንም ቢሆን አብርሽ ሩታና ሄርሜላ አትልፉ እምላችሁ ለዚህ ነው። ገባችሁ? አብርሽ ታማኝ አይደለም። አብርሽ ማለት ውሻ፣ የሰፈር ውሻ አለ አይደለ? ዛሬም አንዷ ጋር ይታያል፣ ነገም አንዷ ጋር ይታያል። በቃ እንደዛ ነውና አብርሽ ለትዳር የሚሆን ሰው ወይም ደግሞ ለጓደኝነት ሆኖ የሚቆይ ሰው አይደለም፣ እውነት ለመናገር ማለት ነውና ስለዚህ በቃ ተጠንቀቁ። ከእንግዲህ በኋላ እናንተ ደግሞ ተመልሶ እኮ ወደ እናንተ ህይወት መምጣቱ አይቀርም። ይቅርታ ሳላቀረው እንደዚህ አጥፍቼ ነው ምናምን ሊላችሁ ይችላል ግን በጭራሽ እንዳሰሙት በጭራሽ መስማት የለባችሁም። ማስጠንቀቂያ ነው መስጠት ያለባችሁ ለሱ። እንዳናይህ እኛም አንፈልግህም፣ ምን እንደምትሆን ልናይህ ነው እንጂ እስከዛሬ እንደዚህ ያልንህ አንፈልግህም እኛም ብላችሁ ለሱ ደግሞ የሆነ ልቡን የሚሰብር ነገር ንገሩት። ነገ ዛሬ የሚላችሁ እሱ እያበሰለ ነው። ገባችሁ? እናንተ ትናንት ምንድን ነው ያልኳችሁ? በስላችሁ አልቃችኋል። እናንተ ተበልታችሁ ሙሉልኝ አትበሉ፣ እረፉ። ሌላ እያበሰለ ነው፣ ቅቅልም ጥብስም እያደረገ ሌላ እያበሰለ ነው ስላችሁ ስቃችሁ ነበር አይደለ? እሺ። እና የአሁኗ ደግሞ ታምራለች። ከሄርሜላ አደርስም ግን በጣም ቆንጅዬ ናት። ቆንጅዬ የሆነች ናትና ፎቶዋን ታምኔል ላይ ያስቀምጥላችኋለሁ። ሁላችሁም ምን እንደተሰማችሁ እንዴት እንደሆናችሁ ምን ገረማችሁ ምናምን እንግዲህ በኋላ ታማኙ ነን እኛ የሆነ ነገር ብለናቸው ሲጀመር ብለን እውነት ያልሆነ ነገር የለም። እናንተ ግን እኛን አታምኑም። እኛን ውሸታሞች አያደርገውም አብርሽ ሄርሜላን ትቶ እንደዚህ ምናምን የምትሉና ማለት ነው። አርገው ሲያዩ ምንድነው ልትሉ የምትችሉት? ምን ተሰማችሁ? ከብሬ ነው ነግራችሁ። እኔ እንጃ ብቻ በጣም ነው የሚገርመው ማለት ነው። የሆነ የማትጠብቁት አሜዚንግ ነው የሚያደርጋቸው አብርሽ ማለት ነው። እና ያልጠበቃችሁት ነገር ነው የምትሆኑት። ለማንኛውም አብርሽ ያማረ የሰመረ ያርግልህ፣ መጽሚያ ያርግልህ። ሌላ ምንም አንልም። ለምን ሄርሜላን አልፈለጋትም፣ ለምን ሩታን አልፈለጋትም አንልም። ተጨቁነው እንዲኖሩ አንፈልግም። ገባችሁ? ተጨቁነው በቃ የሆነ ተለማምጧቸው ምን ብሏቸው እንዲኖር እንጂ ተለማምጧት እንዲኖር አንፈልግም። ስለዚህ እንኳንም አስወገደላቸው ፈጣሪ፣ እንኳንም አብርሽን አስወገደላቸው። ድሮም ታሞ አይደለም እሱ ነው የሆነ ነገር ያረገባቸው እንጂ ከሁለታቸው ላይ እሱን እንዳይለቁ አድርጎ ሩታም ይቅር በይና ምንም ነገር አላረግሽበትም። አንቺ ምንም ያደረግሽው ነገር የለሽም። ምንም ከአብርሽ ላይ ምንም አላረግሽም። እሱ ነው እየተጫወተባችሁ ያለ። እናንተን አሳሙ እሱ እንደታመመ አድርጎ እናንተ ነው ሲጫወትባችሁ የነበረ እንጂ እናንተ ምንም አይነት ነገር አላደረጋችሁትም። ምንም ነገር አላደረጋችሁትም። ለማንኛውም እኔ በጣም አዝኛለሁ። እውነት በጣም ነው ያዘንኩኝ ማለት ነው። ከሚባለው በላይ በጣም አዝኛለሁ። እንደዚህ አልጠበቅኩም። እንደዚህ ይሆናል ብዬ አላሰብኩም ነበርና አበጋዝ እንደዚህ በማድረግ በጣም ያሳፍራል። እውነት ለመናገር በጣም አፍራንብሃል። እንግዲህ ምንም ማድረግ አይቻልም። ፋሚሊያንስ አብርሽ ካለ አብርሽ ገና 99 ሴት አገባለሁ የ99 ሴት ዳቦ ቀምሳለሁ ያለ ሰው እስከሆነ ድረስ ማን ነው ትንሹ ባልተዛር ነውና ስለዚህ በቃ መረጃችሁን ያዙ እንዴ። ነገ እዚህ ጋር እንደዚህ አድርጓል እንደዚህ አንዷ ወጣንተ ስትል እናንተ ምን እንዳትሉ መረጃችሁ እንዳታጠፉ። በእንዴት ሩታም አብሮኝ የነበረው ፎቶ ቪዲዮ ምናምን ብላችሁ እንዳታጠፉ። ሄርሜላም ያሽ ነገ አንዷ ጨካኝ የሆነች እንደዚህ አድርጎ ብላል ስታዋርድ እኔ ያለው እኔም ነበርኩ ምናምን ብላችሁ ትወጣላችሁ ማለት ነው። ለማንኛውም ሰብስክራይብ አድርጉ ቤተሰቦቼ። አይኔ ላይቱ እንትን እያለኝ ስለሆነ
አልተመቸኝም ማለት ነውና ነገ በደንብ አድርጌ እመጣበታለሁ። እስከዛው ድረስ ግን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በትናጋብዛችኋለሁ። ባይ